ነገር ብቻ ነው የምጠይቃቸው። ከፖለቲካ ፓወሩም ከሌለ ምን ብሎ በመርቃና ምንድነው ዱዓችን? اللهم أرنا عجائب قدرتك እንላለን። አዲስ ገበያ ፈጠሩ። ከዛ ጥሪ ያደረጉ ጀናዛውን አቃጥሎ ምናምን አድርጎ ማጥፋት ነው። የቀደምት አምባገነን በዳይ ዛሊሞች መጨረሻ ምን እንደሆነ ዞራቸው ይሆን። ያልተማረ ሰው አገር አይመራም። ቀደም ብሎ ራቅ አርጎ ይሁዳስ 100 ዓመት ያስባል፣ ሙስሊም 10 ዓመት አያስብም። ግንገኛ ጅማንገኛ 200 ጋር የሚጠራላ የለም። አስገራሚውን ሙጂዛህን አሳየን። ግን ዝም ብለን ዜናውን ሰምተና ነው እንዴ ይገርማል ምናምን ብለን ግን ምንም ሳንማር ካለፈን ተበልተናል ማለት ነው። እንዴት እንደተንገላቱ ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በየሀገሩ በዳያለ ከሀገሩ የማይወጣ ሰው በደንብ ማሰብ አይችልም። ይህን ፓወር መስበር አለብኝ። ከዛስ በዚህ ገበያ መደብ ክራይ የለም። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መስና ወፉራዳ ثم ተተፈከሩን። ምንድን ነው የተቆጣጠሩ እነዚህ ሰዎች ብሎ አሰቡ። ገበያውን ኮንትሮል አድርገዋል። ብድር ይሰጣሉ በወለድ ምሳሳ ኢስላማ ሚዲያ በረካ። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وأشهد أن محمد رسول الله أما بعد السلام عليكم ورحمة الله وبركاته ዛሬ በሚኖረን ቆይታ ተወሰኑ ስለ ማሰብና አእምሮን ከመጠቀም አንፃር እንዴት ሙስሊሞች መሆን አለባቸውና እንዴት ሆነ አላቀርተናል የሚለውን ለመተዋወስ እንሞክራለን። አላህ ሱብሓነሁ ወተዓላ ማሰብ የሚባለው ነገር በቁርአን ውስጥ 4 ቃላቶች ገልጸዋል። የመጀመሪያው ተደቡር የሚለው ሲሆን በጥልቀት ማዕናውን ለመረዳት ማስተንተን፣ መፈተሽ፣ አዲስ ነገር ለማወቅ መሞከር ጋር የተያዘ ሲሆን ሁለተኛው ደግሞ ተፈኩር ይለዋል። ይህ ደግሞ ሪፍሌክት ማድረግ ወይም ኖርማል ማሰብ የምንለው ነው። ሶስተኛው ደግሞ ተዓቁል ይላል። ለመረዳት ለመገንዘብ መሞከር ነው። አራተኛው ተዘኩር ነው። ትምህርት ወስዶ መገሰጽ መማር ነው። እዚህ ውስጥ ምናልባትም ኢብራ የሚለውና ሌሎች ነገሮችም እዚህ ውስጥ ሊገቡ ይችላሉ። አላህ ሱብሓነሁ ወተዓላ ሙስሊሞች እንዲያስቡ እንደሚፈልግ ከጅምሩ አንስቶ በተደጋጋሚ ሙስሊም ማለት አቅሎን የሚጠቀም አርቆ የሚያስብ እንዲሆን አላህ ይፈልጋል። ቁርአንን ሲያወርድ ቁርአን ያወረደበትን ሲናገር ኪታቡን ሙባረኩን አንዘልናሁ ሊየደበሩ አያቲሂ፣ ቁርአንን ያወረደበትን ሲናገር የተባረከው መጽሐፍ ያወረድኩበት ምክንያት አያቶቹን አንቀጾቹን ተደቡር በደንብ እንዲያደርጉ ተፈልጎ ነው ይላል። ቁርአን የመጣው ራሱ ተልኮ በቁርአን ላይ ተደቡር እንድናደርግ ነው። በጥልቀት ልንረዳው ልናስተነትን እንድንችል ነው። አፈላ የተደበሩን አልቁርአን አም አላ ቁሉብህም አቅፋሉሃ፣ ቁርአንን አስተንትነው ተደቡር አያደርጉም እንዴ? ወይስ ቀልባቸው ላይ መቆለፊያ ነገር አለበት ወይ እያለ ይጠይቃል። ቁርአንን እንድናስተነትን ተደቡር እንድናደርግ አላህ ሱብሓነሁ ወተዓላ ለዚህ ዓላማ እንዳወረደ ይነግረናል። የሚገርመው ሁለተኛው ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን እንዲፈስሩ የተላኩት የሰው ልጆች እንዲያስቡ ለማድረግ ነው። ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ወለዐለሁም የተፈከሩን። ቁርአንን በአንተ ላይ አወረድኩኝ እንድታብራራላቸው ዘንድ እንዲያስቡ ይከጀላልና። ይሄ ሁሉ የሚብራራው እንድናስብ ለማድረግ
በዚህም አያቆምም። ወከዛሊከ ኑፈሲሉ الآيات ወለዐለሁም የተፈከሩን እንደዚሁ ቁርአንን እናብራራላቸዋለን እንዲያስቡ ለማድረግ ይላል። ምንድነው ሲባል ይሄ ሁሉ የቁርአን ማብራሪያ አላህ የሚነግረን የሚያስብ ሙስሊም እንድንሆን ነው። ሁሉም ሰው አያስብም። አብዛኛው ሰው አእምሮን መጠቀም አይፈልግም፣ ይሸሻል፣ አይሰማም። አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? አም ተሕሰቡ አነ አክሰረሁም የስመዑነ አው ያቂሉን፣ አብዛኛዎቹ የሚሰሙ ወይም የሚያገናዝቡ የሚያስቡ ይመስልሃል እንዴ? በልሁም ከልአንዓም ኢነሁም ከልአንዓም፣ እንደ እንስሳ ናቸው። አብዛኛው ሰው አይሰማም፣ አያስብም። በዚህም አያቆምም። አላህ ደጋግሞ አክሰሩሁም ላ ያቂሉን፣ አክሰሩሁም ላ ያዕለሙን፣ አክሰሩሁም ላ የሽኩሩን፣ አብዛኛው ሰው አይሰማም፣ አያስብም፣ አያውቅም፣ አያመሰግንም። እንደዚህ አይነትም እንደ አብዛኛዎቹ አትሁኑ ነው ቁርአን። እንደሚያስቡ ሰዎች ሆኑ። አብዛኛው ሰው እዚህ ቦታ አይደለም። የሙእሚኖችን ባህሪ አላህ ሲናገር ቁርአን ውስጥ ምንድነው ያለው? الذين يذكرون الله قياما وقعودا وعلى جنوبهم ከዛ ምን አለ? ይሄንን አላህን ቆመውም ቁጭ ብለውም በጎን ተጋድመውም አላህን ተዘክር ዝክር ያደርጋሉ። ከዛስ ويتفكرون في خلق السماوات والأرض ስለ ሰማያትና ስለ ምድር አፈጣጠር ያስባሉ አለ። ሁለት ባህሪ ነው። አንዱ በዚክር ነው። ሲቆሙም ሲቀመጡም በጎን ሲጋደሙ የሚታወቁበት ምንድነው? ዚክር ማድረግ ነው። ሁለተኛስ ስለ ሰማይና ምድር አፈጣጠር ተፈኩር ማድረግ ነው። በዚህም አያቆሙም። የተፈኩሩ መጨረሻ ምንድነው ሲባል ረበና ማ ኸለቅተ ሃዛ ባጢላ፣ አላህ ሆይ በባጢል በከንቱ ይሄ ሰማይን ይሄ ምድርን ይሄን ዓለም አልፈጠርክም፣ ከእሳት ጠብቀኝ ብለው ዱዓ ወደ ማድረግ ይገባሉ። አሁን የሙእሚኖችን ሁኔታ ስናይ ቁጭ ብለው ቆመው ተጋድመው ዝክር ያደርጋሉ፣ ያስባሉ። ለነቢያችን ሰለላሁ ዐለይሂ ወሰለም አላህ ሙእሚኖችን ቁርአን የወረደላቸው ተደቡር እንዲያደርጉ የታዘዙ ሰዎች እንዲያስቡ ለማድረግ አላህ ብዙ ስትራቴጂ ተከትሏል። ቁርአን ውስጥ ካያችሁ ብዙ ስትራቴጂዎችን አላህ ሱብሓነሁ ወተዓላ ተከትሏል። የመጀመሪያው ምንድነው? ራሱ ቁርአኑን ተደቡር እንዲያደርጉ ጥያቄ መጠየቅ ነው። አፈላ ታቂሉን፣ አፈላ ተተፈከሩን፣ አፈላ የሚል የሰው አእምሮ ጥያቄ ሲመጣበት ነው ቆም ብሎ ማሰብ የሚጀምረው። ቆም ብሎ የተጻፈውን ማየት የሚጀምረው ምን ሲሆን ነው? ሲጠየቅ ነው። ደጋግሞ ቁርአን 40 ምናምን ጊዜ አፈላ ታቂሉን፣ አታገናዝቡም ወይ እያለ ጥያቄ በመጠየቅ ቆም ብሎ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አላቸው? አንድ ነገር ብቻ ነው የምጠይቃቸው በላቸው። ቁል ኢነማ አዒዙኩም ቢዋሂዳ አን ተቁሙ ሊላሂ መፍና ወፉራዳ ثم ተተፈከሩን። ሙሐመድ ሰለላሁ ዐለይሂ ወሰለም በላቸው አንድ ነገር ብቻ ነች ከእናንተ የምፈልገው ብለህ ነገራቸዋል። ምንድነች ያቺ አንድ ነገር ከኛ የተፈለገው? አንተቆሙ ለአላህ ብላችሁ እንድትቆሙ ነው። በአካል ብድግ ብሎ መቆሙን አይደለም። ከዱንያ መሽጉል በስሜት ከመነዳት ከተለያዩ እንዳናስብ ከሚያደርጉ እንዳናገናዘብ ከሚያደርጉ ነገሮች ፖዝ አድርጉ፣ ቆም በሉ። መፍና ሁለት እየሆናችሁ፣ ወፉራዳ ለብቻ ሆናችሁ። ሰው ለብቻውን ሲያስብ
ሊያስብ ይችላል፣ ግን መንገድ ሊስትም ይችላል። ልክ ነው አይደለም የሚለውን ከሌላ ሰው አንፃር ሲያይ በጀማዓም ብቻ ከሆነ ደግሞ በጀማዓ ተያይዞ ጽፍን ተከታይነት ሊፈጠር ይችላል። የኛ ቡድን የኛ ጀማዓ የኛ እንትን ምናምን እየተባለ በግልም በጀማዓ ነው። ከዛስ ثم تتفكرون ከዛ በኋላ እንድታስቡ ነው እንጠይቃቸው። እንድናስብ አላህ አንድ ነገር ብቻ ነች ከናንተ የሚፈልገው ነው። ይሄን እንድናስብ ለማድረግ ሲል አንደኛው ቁርአን ውስጥ የተቀመጠው ታሪክ መናገር ነው። ኢሳ ወഖሱስ القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ቁርአን ውስጥ የቀደምት ነቢያቶች ታሪክ ወይም ሐዲስ ቁርአን አምጥቶ በእኛ ኪታብ ውስጥ ከተውታል። ሐዲስ ምንድነው? እንዴት ተናገሩ፣ እንዴት ኖሩ፣ እንዴት አስተማሩ፣ እንዴት ሆኑ የሚባሉ የየዘመናቶቹን ነቢያቶቹን ሐዲስ በነቢዩ ሰለላሁ ዐለይሂ ወሰለም ላይ በወረደው ቁርአን ውስጥ ከተተና በታሪክ መልኩ እንድንማር አላህ አደረገን። ይህን ታሪክ ተርክላቸው እንዲያስቡ ይከጀላልና። ነቢያቶች እንዴት ታገሉ? የሚገርመው ወደ 2500 የሚሆኑ የቁርአን አያዎች የነቢያቶችን ታሪክ ይዘዋል። በጠቅላላ 2500 ከ6236 የቁርአን አያዎች ውስጥ 2500 የሚሆኑት ታሪኮች ናቸው። ከ2500 ውስጥ ደግሞ የሚገርመው 502 የሚሆነው የነቢ ሙሳ ታሪክ ነው። ነቢ ሙሳ ብቻቸውን ቁርአን ውስጥ ካለው ታሪክ ውስጥ 20% ይዘዋል። ወይ ደግሞ ከአጠቃላይ ቁርአን ውስጥ 7.5% አካባቢ የነቢ ሙሳ ታሪክ ነው። ከፊርዓውን ጋር እንዴት እንደታገሉ፣ ከበኒ እስራኤል ጋር እንዴት እንደተንገላቱ፣ ያንን ማህበረሰብ አስቸጋሪ የሆነን ማህበረሰብ ለመለወጥ በዚህ በኩል አስቸጋሪው ፊርዓውን፣ በዚህ በኩል አስቸጋሪ ህዝብ፣ በሁለቱ መሃል ሆነው ሙሳ አለይሂ ሰላም እንዴት እንደታገሉ 502 የቁርአን አንቀጽ ታሪካቸውን ያብራራል። ለምን? ወቅሱስ القصص لعلهم يتفكرون ታሪኩን ተርክላቸው እንዲያስቡ ይከጀላልና። ይሄ ሁሉ የበኒ እስራኤል ታሪክን ስንሰማ እንድናስብ ምን እንማራለን? ከዚህ እኛ ብንሆን ምን እናረጋለን? ከነሱ ምን እንማራለን? የሚል አንዱ ታሪክ ነው። ታሪክ ለሰው የሚጠቅመው ከድሮ ሰዎች ተምረን ከነሱ ውድቀት አውቀን እኛ ላይ ሳይመጣ ከኛ ሳይሆን ከሌሎች ለመማር ያግዘናል ማለት ነው። ሞኝ ነው ከራሱ ብቻ የሚማር። ብልጥ ሰው በሩቁ ከሰው ይማራል፣ ከታሪክ ይማራል። የሆነ ቦታ እዛ ሲሆን እኔ ጋር ቢሆን እንዴት ይሆናል እያለ ይማራል። አንደኛው ይሄ ነው። يا قناة البركة نور الهدى فيك علم يسقي القلوب صدى تنشرين الخير في كل الدنا وتضيئين الطريق لمن اهتدى يا منار العلم يا درب الرشاد قناة البركة